ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶችዬ እንዴት ናችሁ? ሰላም ናችሁ ወይ? ሙፈሰል ነኝ። በያላችሁበት ያለ ሰላምና እዝነት አይለያችሁ ኢንሻአላህ። እንኳን ለአረፋ በዓል አደረሳችሁ እያለሁ ሙስሊም ወንድሞቼ እና እንዴት ናችሁ? ሰላም ናችሁ ወይ? አረፋን እንዴት ልትቀበሉት እየተዘጋጃችሁ ነው? ዛሬ አረፋ 9ኛው ቀን የዙልሐጅ ጾም ኢንሻአላህ። ዛሬ የዱዓ ቀን ነው። አላህ ዱዓችንን መቅበል ያድርግልን። አላህ በኸይር ነገር ላይ ያበስረን ኢንሻአላህ። ዛሬ የዱዓ ቀን ነው ኢንሻአላህ። በደንብ ዱዓ አድርጉ እላችኋለሁ ውዶቼ። አላህ ሐላል ሐራሙን የሞላበት እንደዚሁም ዲንን የወደደበት ጸጋን ያሟላበት ቀን ነው ብሎ አንድ ሰው ይህን ነገር ሲያስታውስ ውስጡ የሚሰማው ነገር አለ። አላህ ሐጅ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። እኔ ለበይክ ብያለሁ፣ እናንተ ለበይክ ብላችኋል። የሚቀጥለው ላይ ሁላችንም የምንሰባሰብ አላህ ያድርገን። ሐጅ ሐቂቃ በሙስሊሙ ልብ ላይ ትልቅ ቦታ አለው፣ ትልቅ ስፍራ አለው። ልብ ይፈነዳል፣ ይጓጓል። ይሄ የቁርአን አያን ስናስታውስ ትልቅ ነገር አለው። ለዚህ ነው ዑለማዎቹ አላህ ሐላል ሐራምን ከዛ በኋላ የለም ሁሉን ነገር ያሟላበት ነው። ስለዚህም ዲን ሙሉ ነው። ዲን ሙሉ ነው፣ አላህ ሞልቶታል። እስልምናን ልዩ የሚያደርገው ነገር ምንድነው? ማንም መጥቶ ሊጨምር ሊቀንስ አይችልም። በጨመረ በቀነሰ ቁጥር አላህ ዑለማዎችን ያስነሳል የሚያስተካክሉ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩን በየክፍለ ዘመኑ በየመቶ ዓመቱ አላህ ዑለማዎችን ያስነሳል። የሆነ ነገር ሰው መንገድ ሲጥስ ያንን መንገድ የሚያስተካክሉ ህዝቦችን አላህ ያመጣል። ስለዚህ በዚህ ዲንን ሙሉ በሆነበት እንትን ላይ ማንም ሰው አዳዲስ ነገርን መጥቶ ሊፈጽም አይችልም፣ ክልክል ነው። ኩሉ ሙህደሰቲን ቢድዓ፣ ሁሉም አዲስ ጭማሪ ነገር በአጠቃላይ ፈጠራ ቢድዓ ነው። ወኩለ ቢድዓቲን ዶላላ፣ ቢድዓ ደግሞ ጥመት ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ወቀድ ቃለ ነቢዩና አልከሪም ሰለላሁ ዐለይሂ ወሰለም መን አሕደሰ ፊ አምሪና፣ በዚህ ሃዛ በዚህ በዲናችን ጉዳይ አዲስን ነገር ያመጣ ማ ለይሰ ፊሂ፣ በሱ በዲኑ ላይ እውቅና የሌለን ነገር ያመጣ ፈሁወ ረዱን፣ በሱ ላይ ተመላሽ ነው። አይ መርዱዱን አላ ሳሂቢሂ፣ በሰውየው ላይ ይመለሳል። አንድ ደብዳቤ ጽፈህ አድራሻ ሳጽፍበት የሆነ አገር ብትልከው አድራሻ ቦታ እውቅና ከሌለው ደብዳቤ የታሰበበት ቦታ ሄዳ ይመለሳል። አላህ ዘንድ እውቅና የሌለን ነገር ማንኛውም ሰው ሲሰራ በራሱ ላይ ይመለሳል፣ ተቀባይነት የለውም። ስለዚህ አንዱ አረፋን ደረጃውን ከፍ የሚያደርገው ዲን የሞላበት ነው። ሁለተኛው አረፋን ከፍ የሚያደርገው አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን ነው። እናታችን አይሻ ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዲህ አሉ፣ ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላሁ ፊህ አብደን ሚነ ናሪ ሚን የውሚ አረፋ። አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነፃ የሚያወጣበት ከአረፋ ቀን የበለጠ የለም አሉ። ወኢነሁ ለየድኑ፣ አላህ ይቀርባል። ثم يباهي به الملائكة فيقول ما أراد هؤلاء ይላል። አላህ በሌላ ሐዲስም እንደመጣው ይቀርባል፣ ኢለ ሰማይ ዱንያ ይቀርባል፣ ይወርዳል። በምን መልኩ? አላህ በሚያውቀው መልኩ ይወርዳል። خلاص መፈላፈል እንዴት ወዴት እኛ ላይ ይጠበቅብን፣ ፍልስፍና ውስጥ መግባት አላህ ይወርዳል። በዚህም ልክ በሌላም ሐዲስ 1/3 ሌሊት ሲቀር ኩለ ለይለቲ፣ በእያንዳንዱ ሌሊት የሌሊቱ 1/3 ሲቀር የንዚሉ ረቡና ተባረከ ወተዓላ ኢለ ሰማይ ዱንያ፣ ወደ ቅርቢቷ ሰማይ አላህ ይወርዳል። እንዴት? አይጠበቅብም፣ ልትፈላፈል አይገባም። ብልጥ የሆነ ሰው ይወርዳል። ከወረደ በኋላ አላህ የጠየቀው ጥያቄ አለ። ማን ነው የሚለምነኝ የምሰጠው? ማን ነው ማር የሚለኝ የምምረው? ማን ነው የሚለምነኝ የምቀበለው ብሎ አላህ ግብዣ ያቀርባል። ብልጥ የሆነ ሰው ያችን ሰዓት ይነሳና የአላህን ግብዣ ይቀበላል። እንዴት? ወዴት? ፍልስፍና ውስጥ አይገባም። ያ ረብ ማረኝ ይላል። ያ አላህ ከኒዕማ ከጸጋ ሰጠኝ ይላል። አላህን ይማጸናል። ስለዚህም በዛ ቀን አላህ ይወርድና መላእክቶች ላይ ይፎክርባቸዋል። ይኸው ባሪያዎቼ ኑና ተመልከቱ ይላቸዋል አላህ። እነዚህ ባሪያዎቼ እኮ እኔ ጋር ለመቃረብ እኔ ጋር ለመዋደድ ይኸውላችሁ እንደዚህ ጉስቁል ብለው አዋራ ለብሰው ጸጉራቸው ተንጨባረው ምን ሆነው መጥቷሉ እኔ ጋር ምንን ረሕመቴን ከጅለው ምህረት ፈልገው ምሬያቸዋለሁ ይላል አላህ።
ሱብሃንአላህ ትልቅ አደረገው የውሙ ዓረፋ። ስለዚህ በዚህ ቀን ላይ እኛ ላይ የሚጠበቅብን ነገር አለ። አላህ ዓረፋ ላይ የወፈቃቸው ቀኑን ሙሉ ተስቢህ እንደዚሁም አላህን ያመሰግናሉ፣ አላህን ያወድሳሉ፣ አላህን ያልቃሉ፣ አላህን ይቀድሳሉ፣ ዱዓ ያደርጋሉ፣ ወደ አላህ የሚመለሱበት ትልቅ ቀን ነው። አላህ ያንን ቀን በዛች አላህ በወደደው ቦታ ላይ የምንሳተፍ ሁላችንም አላህ ያደርገን። የሄዱትን ወንድሞቻችን እህቶቻችን ደግሞ አላህ ተቀብሏቸው ሐጃቸውን መብሩር አድርጎ በሰላም የሚመለሱ አላህ ያደርጋቸው። የንዚሉ ኢለ ሰማይ ዱንያ አላህ ወደ ሰማይ ዱንያ ይወርዳል። ፈዩባሂ ቢሂሙል መላኢካ ፈየቁል ሃኡላኢ ኢባዲ እነዚህ የኔ ባሪያዎች ናቸው። ጃኡኒ ሹዕሰን ጉብረን ይኸው የደከሙ የተጎሳቆሉ አቧራ ለብሰው መጡ። ሚን ኩሊ ፈጅን አሚቅ አለ ከየአቅጣጫው ከየቦታው ከዓለም ክፍል ሁሉም የሚሰባሰብበት የአንድነቱ ሜዳ ሱብሓነላህ። ከሰባቱም አህጉር አረብ አትለው፣ አጀምያ አትለው፣ ፈረንጅ አትለው፣ ጥቁር አትለው፣ ቀይ አትለው ዓለም ላይ ካለ ክፍል በአጠቃላይ ሁሉም ሚን ኩሊ ፈጅን አሚቅ የርጁነ ረሕመቲ የኔን ረሕመቴን ከጅለው ወየኻፉ ዓዛቢ የኔን ቅጣቴን ፈርተው መጥተዋሉ ባሪያዎቼ ይላል አላህ። ያ አላህ አንድነታቸው የሚገልጹበት ሁሉም ለበይክ አላሁመ ለበይክ እያሉ አላህን የሚማጸኑበት ጌታችን ወይ ይሄው ጥሪህን ተቀብለን መተናል፣ አቤት በለን ተቀበለን ብለው ሁሉም በአንድነት ድምፃቸውን የሚያስተጋቡበት ተክቢራ የሚሉበት የአላህን ሀያልነት፣ አንድነት፣ ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ የአንድነት ሜዳ ነው አረፋ ተራራ። ለዚህ ነው አረፋ እኮ አልሐጁ አረፋ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሐጅ ማለት አረፋ ነው። አረፋ ላይ ያልተገኘ ሰው ሐጁ ትክክል አይደለም። ከአርካኖቹ 4 አርካኖች አሉት። ከአራቱ አርካን ዋነኛው አንዱ ምንድን ነው? አረፋ ላይ መገኘት ነው። አረፋ ላይ ያልተገኘ ሐጅ የለውም። ሱብሃንአላህ። አልሐጁ አረፋ መባሉ የአረፋን ትልቅነት ያመላክታል። ሌላው የውሙ አረፋ በላጭ ዱዓ የሚደረግበት ቀን ነው። ዛሬ ቆይታ ትንሽ የምናደርገው በዚህ የዱዓ ቀን ነው። አፍደል ዱዓኢ ዱዓኡ የውሙ አረፋ። ከዱዓዎች ሁሉ በላጭ ዱዓ የአረፋ ቀን የሚደረግ ዱዓ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። እኔም ሌሎቹም ነቢያቶች ካለው ነገር ኸይር የበለጠ ነገር ቢኖር አሉ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዓላ ኩሊ ሸይን ቀዲር። ሱብሓነላህ። ላ የለም ኢላህ አምላክ ኢላላህ አላህ ሲቀር ላኢላሃ ኢላላህ ዋህደሁ ብቻውን ነው። ላ ሸሪከ ለሁ ለሱ አጋር የለውም። ለሁል ሙልክ ንግስናውም ለሱ ነው። ንግስና በአጠቃላይ ስልጣን የአላህ ብቻ ነው። ወለሁል ሐምድ ምስጋናም ለሱ ብቻ ነው። ወሁወ ዓላ ኩሊ ሸይን ቀዲር እሱ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ተውሂድን የሚንጸባረቅበት ነው። ስለዚህ ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዓላ ኩሊ ሸይን ቀዲር። እኔም ከኔ በፊት የነበሩ ነቢያቶች የሚያበዙት የሚሉት ነገር ቢኖር ይሄን ነው አሉ ረሱል ዓለይሂ ሰላቱ ወሰላም። አፍደል ዱዓኢ ብለውታል። በላይ ዱዓ ነው። ነዓም እናብዛ። በቀን 100 ጊዜ ካልክ ወንድሜ፣ በቀን 100 ጊዜ ካልሽ እህቴ ደረጃውን ታውቃለህ? ታውቂያለሽ? ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዓላ ኩሊ ሸይን ቀዲር። በቀን 100 ጊዜ ካለ አንድ ሰው 100 ሐሰናት ይጻፍለታል፣ 100 ወንጀሎች ይሰረዙለታል፣ 10 ባሪያ ነፃ እንዳወጣ ይቆጠርለታል። በዛን ቀን ከሸይጣን ይጠበቃል። ከሱ የሚበልጥ ሰው የለም ከሱ የበለጠ ያለ ቢሆን እንጂ። ሱብሃንአላህ። ታዲያ የውሙ አረፋ ሁሌ ይሄን ነው ዚክር ሁሌም አለ። ያ ቀን ግን በጣም የምናበዛበት ነው። ስለዚህ የውሙ አረፋ የዱዓ ምንድን ነው? ቀን ነው። ስለዚህ በዚህ ዱዓ ቀን ላይ እኛ ለምንድን ነው የተሳነፍነው? ለምንድን ነው የምናቀላፋው? ሐቂቃ ሐጃ የለን የለም እንደው እዚህ ቁጭ ብለን ስለ አረፋ ሲነገር ያ ረቢ እኔንስ መቼ ነው የምትወፍቀኝ ብለን የምንነየት ልባችን የሚጓጓ የለም? የሆነ ነገር ቤተሰብ ታሞብህ የቤተሰብህን ህመም አላህ እንዲፈውስልህ ጭንቀት እንዲያስወግድልህ የተመኘን የለም? ትዳር ፈልገሽ እህቴ ትዳር ለማግኘት የተመኘሽ የለሽም? ትዳር ፈልገህ ለማግባት
የተመኘ የለም? ልጅ ፈልገ ልጅ ለማግኘት የተመኘ የለም? ወላሂ በየቂን ዱዓ እናድርግ እስቲ። የዱዓ ቀን ነውና ያቀን ዱዓ ላይ እንድንበረታታ አንድ ነብይን ታሪክ እንመልከት። ቁርአን ላይ አላህ ለእኛ ተምሳሌት አድርጎ የነገረን ዱዓ ላይ እንድንበረታታ። ዱዓውን በመርየምና በዘከርያ መካከል አላህ ያለን ታሪክ ነው የሚነግረን። የመርየም እናት ሐና ትባላለች፣ የኢምራን ልጅ። ሐና በጣም ሷሊህ ሴት ነበረች። ኢምራን በጣም ደግ ሰው፣ ኸይረኛ፣ የአላህን ትእዛዝ የጠበቀ። እነዚህ ቤተሰብ ከደግ ቤተሰብ የተገኘች ሴት አለች። ማን? መርየምን። ከሷ ጋር የተያዘ ታሪክ ነው። ኢዝ ቃለት እምራአቱ ኢምራን ረቢ፣ የመርየም ማነው የኢምራን ባለቤት ሐና ያለችውን አስታውስ አለ አላህ። ለህዝቦች ነገራቸው። ረቢ ጌታዬ ወይ አለች፣ ኢኒ ነዘርቱ ማ ፊ በጥኒ ሙሐረረ፣ እኔ በውስጤ በሆዴ ውስጥ ያለውን ጽንስ ላንተ ተስያለው ከስራ ነፃ የሆነ ሲሆናል። ፈተቀበል ሚኒ፣ ከኔም ተቀበለኝ፣ ኢነከ አንተ ሰሚዑ ልዓሊም። ዱዓ ነው። አንተ ሰሚም አዋቂህ ነህና ባለች ጊዜ የነበረውን አስታውስ ለኡመቶች እያላቸው ነው ነቢዩና ዓለይሂ ሰላቱ ወሰላም። ለእኛ ነው መልእክቱ። ከዛ ይሄን ዱዓ አደረገች። ፈለማ ወደዓትሃ፣ የወለደቻት ጊዜ ቃለት አለች፣ ረቢ ጌታዬ ወይ ኢኒ ወደዓቱሃ ኡንሳ፣ እኔ ሴት ሆና ወለድኳት። ወላሁ አዕለሙ ቢማ ወደዓት፣ አላህም የወለደችውን አዋቂ ነው። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም ማለት ምን ማለት ነው? ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም። የተጸነሰችው የተወለደችው ማናት? መርየም ናት አይደል? የመርየምን ባህሪ ከያዘ ከወንድ በላይ ናት፣ ጀግና ናት። ወንድ እንደ ሴት አይደለም። በአላህ መንገድ ላይ ጠንከር ብሎ ተምሳሌት የሆኑ ሴቶች ትልቅ ቦታ ነው ያላቸው። ሰው በዘመናችን ወንድ ተወለደ ሲባል ይደሰታል። በዛ ዘመንም እኮ በጃሂልያው ማህበረሰብ ሴት ተወለደልህ ሲባል ፊቱን ያጨማድዳል። ወንድ ተወለደልህ ሲባል ፊቱን ከፈካ ያደርገዋል። ያ አላህ፣ ሁሉም ከማን ነው የሚሰጠው? ከአላህ ነው። ሴት ትልቅ ደረጃ አላት በእስላም። ሁለት ሴቶች ለወግ ማዕረግ በተርቢያ አሳድጎ ለወግ ማዕረግ ያደረሰ ትልቅ ደረጃ ያደረሰ ከጀሃነም እሳት ይከላከሉለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱ ኒሳ ነው፣ ሱረቱ መርየም ነው። የሴቶችን ታላቅነት ኢስላም በደንብ አድርጎ ነው የመሰከረው። ሴት እንደ ወንድ አይደለም። ወለይሰ ዘከሩ ከልኡንሳ፣ ወንድ እንደ ሴት አይደለም ማለትና ወኢኒ ሰመይቱሃ፣ እኔ ሰይሜያታለሁ አለች መርየም ብዬ። ወኢኒ ኡዒዙሃ ቢከ፣ እኔ እሷን ባንተ ጠብቃታለሁ። ወዙርየተሃ፣ እንደዚሁም ዝርያዎቿን ሚነ ሸይጣን ረጂም፣ ከተረገመው ከርኩሱ ሸይጣን ባንተ ጠብቃቸዋለሁ አለች። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን። ይሄን ለምንድን ነው ተቀበለኝ አለችው? ቤተ መቅደስ ውስጥ የሚያገለግለው ወንድ ነበረ። ይቺ የተወለደችው መርየም ናት፣ ሴት ናት። ስለዚህ ተቀበለኝ አለች። አላህም ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን፣ አላህ ጌታዋን በደህና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት፣ አሳደጋት። ወከፈለሃ ዘከርያ፣ ዘከርያም ኃላፊነት ወስዶ አሳደጋት። ኩለማ ደኸለ፣ ታሪኩ እዚህ ይጀምራል። ኩለማ ደኸለ ዐለይሃ ዘከርያ አልሚሕራብ፣ ዘከርያም በእርሷ በሚሕራቧ ላይ በገባ ጊዜ ወጀደ ኢንደሃ ሪዝቃ፣ እሷ ዘንድ ሪዝቅን ያገኛል፣ ሲሳይን ያገኛል። ቃለ ያ መርየሙ፣ አንቺ መርየም ወይ አና ለኪ ሃዛ፣ ይሄ ለአንቺ ኬት ነው አላት። ቃለት ሁወ ሚን ዒንዲላህ፣ ይሄ ከአላህ ዘንድ ነዋ። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህ ለሚሻው ሰው ሲሳዩን ያለ ድካም፣ ያለ ገደብ፣ ያለ ካልኩሌት፣ ያለ ሂሳብ ነው የሚሰጠው። በሂሳብ ካልኩሌት ተደርጎ አይደለም። ዘከርያ ዓለይሂ ሰላም እድሜያቸው 100 ነው ያን ጊዜ። የሚስታቸው እድሜ 99 ነው። የሚስታቸው እድሜ የመውለጃ እድሜዋ ጊዜው አልፏል። በዛ ላይ መሃን ናት። ይሄን ስትላቸው አላህ እኮ ያለ ገደብ ነው ያለ ጊዜ። ለምን ፍራፍሬ ይገኛል።
እና ሙዶችዬ የዛሬው ቆይታችን ይህን ይመስል ነበረ። ኢንሻአላህ አላህ ኸይር ስራችንን ይቀበለን። አላህ በኸይር ነገር ላይ ያበስረን። ኢንሻአላህ ቤተሰቦቻችንንም አላህ ጠብቆልን እኛንም ደግሞ ከስደት ዓለም አላህ የርፈት እንጀራ ሰጥቶ ለሀገራችን በሰላም ያብቃን እላችኋለሁ ውዶቼ። በዱዓችሁ አስቡኝ፣ እኔም በዱዓዬ አስባችኋለሁኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።